ሰላም ሰላም ውድና የተከበራችሁ የካላቦ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው። አከም ነገ ይርቱ ፈዩማ ነገኝ በራዳ። ዛሬ ሌላ ቪዲዮ ይዤላችሁ መጥቻለሁ። ከዛኛው የቀጠለውን ክፍል 2 ይዤላችሁ መጥቻለሁ። ኦሮምኛን መጻፍና ማንበብ በመር እንዴት በስርዓት መጻፍና ማንበብ እንችላለን ከሚለው ክፍል 2ቱን ይዤላችሁ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ፣ ሼር ማድረግ አትርሱ። ጥያቄ ካላችሁ ኮመንት አድርጉልኝ። አሁን ቀጥታ ወደ ቪዲዮ እናልፋለን። ዛሬ ይዤላችሁ የመጣሁት ከዛኛው ትንሽ የዛኛውን ቅጥያ ስለሆነ ክፍል 1 ላይ አይተናል። እሱን ኦሮምኛን መጻፍና ማንበብ በሚለው ማለት ነውና ዛሬ ይዤላችሁ የመጣሁት ጠቅለል አድርጌ ልነግራችሁ ነው። የቁቤ አነባብና አጻጻፍ የቁቤ አነባብና አጻጻፍ በሚል እንዴት ነው ቁቤን ማንበብና መጻፍ የምንችለው የሚለው ነው የምናየው ማለት ነው። ቁቤ ምንድነው? በመጀመሪያ ደረጃ ቁቤ ምንድነው ካል ቁቤ የኦሮምኛ ፊደላት ማለት ናቸው። ቁቤ የኦሮምኛ ፊደላት ናቸው። አባጫዳ የሚባሉት ናቸው። አባጫዳ ይፋጋሃ እስከ ዜድ ያሉት ቁቤ ይባላሉ በኦሮምኛ። እና እነሱን እንዴት ነው መጻፍ የምንችለው ነው እና የተጻፈውን ደግሞ ማንበብ የምንችለው ነው። ቁቤ እንዴት ይነበባል? ቁቤ እንዴት ይነበባል ለሚለው የቁቤ አነባበብ ቀጥተኛ ነው ይላል። ቁቤን ቀጥታ ነው የምናነበው፣ ሌላ እንትን የለውም ማለት ነው። የእያንዳንዱ ተነባቢ ስያሜ ዋጥ በመሆኑና እንደ እንግሊዘኛው ተለዋዋጭ ባለመሆኑ አንድ በቁቤ የተጻፈን ቃል ማንበብ የሚፈልግ ሰው ቃሉን ማንበብ ያለበት ቀጥታ እንደተጻፈ ነው ይላል። ቀጥታ እንደተጻፈ ነው ማለት ለምሳሌ ጫ ከሆነ ጫ ነው፣ ባ ከሆነ ባ ነው። እንደ እንግሊዘኛው ተለዋዋጭ የሆነ እንትን የለውም ማለት ነው። የተጻፈውን ቀጥታ ነው የምናነበው። ግን ምንድነው ያለው በኦሮምኛ ውስጥ እንዳለው መርዘም፣ ማጠር፣ መጥበቅ፣ መላላት እነዚህ በጂፍቱና ዱቢፈማ ዲፔንድ የሚሆኑ አሉ። እነሱ ማለት በቁቤ የተጻፈ ጽሑፍን ፊደላት መደጋገም ተመልክተው ግራ የሚጋቡ በርካታ ሰዎች አሉ ይላል። በርካታ ሰዎች አሉ ማለት ልክ አሁን ቁቤ ለምሳሌ ደብል ሲሆን ባባ ልክ የመጀመሪያው ቪዲዮ ላይ እንዳየነው ማለት ነው። ወይ ባባ ወይ ጫጫ ሁለት ሲሆኑ ወይም ደግሞ እነዚህ ዱበቺፍቱ የሚባሉት አናባቢዎች ራሱ ሁለት የሚደጋገሙበት እንትን አለ ኦሮምኛ ውስጥ ማለት ነውና እነሱን አይቶ ብዙ ጊዜ ሰው ግራ ይጋባል። ግን በቁቤ ሲጻፍ ፊደላት የሚደጋገሙት ግን የድምጻችን ምንድነው ነው ያለው ማጠር፣ መርዘም፣ መጥበቅ ወይም መላላት ለማመልከት ብቻ ነው ይላል። እና ልክ እነዚህ የሚደጋገሙት ቁቤዎች ኦሮምኛ ውስጥ ያላቸው ስራ ድምጽ ላይ ነው። እሱ ሌላ እንትን የለውም። ትርጉም ምናምን ሲላላና ሲጠብቅ ይለያያል ትርጉም። በርግጥ ግን እነሱን የምናውቀው ግን ማጠር ወይም የድምጻችን ማጠር ቶሎ ስንለው ወይም ደግሞ መርዘም ሲረዝም ማለት ነው። ረጅም እንትኖች አሉ ፊደላቶች ሳይሆን ሁለት ሲሆኑ ረጅም ቃል ይሰጡናል ማለት ነው። አንድ ሲሆን ደግሞ ለምሳሌ አጠር ይላል ማለት ነው። እና መጥበቅ የሚል አለ፣ መላላት የሚል አለ። እና እነዚህን ለማመልከት ብቻ ነው የምንጠቀመው እንጂ እንደ ሌሎች ለምሳሌ እንደ እንግሊዝኛ ተለዋዋጭ ባለመሆኑ አንድ በቁቤ የተጻፈን ቃል ማንበብ የሚፈልግ ሰው ቃሉን ማንበብ ያለበት ቀጥታ እንደተጻፈ ነው ይላል አሁን እዚህ ጋር። እና በማንኛውም ቋንቋ ውስጥ የቋንቋ ልምምድ ሂደት መጀመሪያ ምንድነው ማዳመጥ አለ፣ መናገር አለ፣ ማንበብ አለ። ከዛ ምንድነው በጽሁፍ ሐሳብን መግለጽ ነው። የተጻፈውን እናነባለን። ከዛ ሐሳባችንን ደግሞ በምንድነው የምንገልጸው? በጽሁፍ እንገልጻለን ማለት ነውና እስካሁን ብዙ አይተናል። ወደ 18 ክፍል ምናምን አይተናል። ያው የተጻፈውን አንብቤላችኋለሁ፣ አንዳንድ ትርጉም ነግሬያችኋለሁ። እንደዛም አሁን ደግሞ ማንበብና መጻፍ ፓርት ልነግራችሁ የፈለኩት ለምሳሌ እኔ የምጽፈውን እኔ ባልነግራችሁ ራሱ ጽሁፉን ቢያንስ ማንበብ ከቻላችሁ ትርጉሙን ደግሞ
የበለጠ የተጻፈውን ባወቃችሁ ቁጥር ትርጉሙንም እንደዛው እያወቃችሁ ትሄዳላችሁ። ማንበብ ያስፈልጋል ማለት ነው። ማዳመጥ አለ። ማዳመጥም ያዳመጣችሁትን ኦሮምኛ እንኳን መናገር ባትችሉ ማዳመጥ ትልቅ ጥቅም አለው ማለት ነው። እና አሁን ምንድነው የምናየው? ምሳሌዎችን እናያለን የተጻፉትን እንዴት ማንበብ እንደምንችል ማለት ነው። አጭር፣ ረዥም፣ ጠበቅ ያለ፣ ለላ ያለ እነዚህን እናያለን። ለምሳሌ ይሄ ምንድነው የሚለው? በረ ይላል። በረ አጭር ነው፣ አጠር ያለ ነው። በረ በረ በቃ አንድ ያለ ሁለት እና አንዳንድ ሲሆኑ አጠር ይላል ተባብለናል። እና ምንድነው በራ ይላል ማለት ነው። እዚህ ጋር ደግሞ ሁለት ቢ አለ። ይሄ አሁን ጠበቅ ያለ ነው ማለት ነው። እና ምን ብለን ነው የምናነበው? ጀቢ እንላለን። ጀቢ ልክ የመጀመሪያው ባጋ ይቋረጣል ትንፋሻችን። ጀብ እንልና ሁለተኛ ላይ ቢ እንላለን ማለት ነው። ጀብ ቢ ጀብ ቢ። አማርኛውን ስጽፍ ግን ያው ጀቢ እንላለን። ቢ አትታይም። አሁን እዚህ ጋር ጀብ ቢ አንድ ላይ ጀብ ቢ። ሁለት ኢ ስለሆኑ ደግሞ ትንሽ ረዘም ይላል ማለት ነው። ምንድነው የምንለው? ጀብ ቢ እንላለን ማለት ነው። ጀብ ቢ። ይሄ ደግሞ ጋ አለ ለብቻ፣ ላ አለ አንድ ላይ ገላ ነው የሚለው። ገላ። ጋጋ ያለው አጭር ነው ጋ ነው። ላጋ ያለው ግን ረዘም ስለሚል ገላ ብለን እናነባለን ማለት ነው። ገላ ይላል። ገላ። ሌላ እዚህ ጋር ደግሞ ምንድነው የሚለው? ሳ አሁን 3 ቦታ ይካፈላል። የብሪት ሰጋ ይባላል በኦሮምኛ። ሳ ጋ አለ፣ ሰገን ገን አለ፣ ታ አለ። ሶስቱም ብቻ ለብቻ ነው የምናነበው ማለት ነው። ሳ እንላለን፣ ገን አለ፣ ታ አለ። አንድ ላይ ሰገንታ ይሆናል ማለት ነው። ሰገንታ ሰገንታ። ሳ ገን ታ ማለት ነው። ሰገንታ ብሎ ይነበባል። አሁን ይሄኛው እዚህ ጋር ፌ አለ። እቺ ደግሞ ሁዳ ነው የሚባሉት። አሁን ለምሳሌ እዚህ ጋር አጭር አይተናል፣ ጠበቅ የሚል አይተናል። ጀቸ ጀባ ይባላል። ይሄ ኦሮምኛ። ይሄ ገባባ ነው ጀባ። ይሄ ዴራ ነው ዴራ ፊ ላፋ ይባላል። ይሄ ደግሞ ዴራ ይባላል። ሰገንታ ጀባ እረቡታ አሉ ናፊታ ወለት እረቡታ ደግሞ የተለያዩ ተነባቢዎች አንድ ላይ ሲመጡ መሃል ላይ እረቡታ ይፈጥሩልናል ማለት ነው። እና እዚህ ጋር ደግሞ ሁዳ አለች። የጆተ ሁዳ የሚባሉትንም አይተናል። ሁዳ እንዴት ነው የምናነበው ካል ልክ ድምጻችን ከሳምባ የሚወጣው ትንፋሽ የሚቋረጥበት ነው። ፌ ፌ ዱ ፌ ዱ ፌ ዱ ፌ ዱ ብለን ብቻ ለብቻ ነው የምናነባቸው። ፌ እንለና ሁዳው ጋር እንቆማለን። ከዛ ኡ እንላለን። ፌ ኡ ማለት ነው። ፌ በአማርኛ ሲጻፍ ኡ ፌ ኡ ፌ ኡ። እዚህ ጋር ደግሞ ያ ኢ ያ ኢ ያ ልክ ሁዳው ጋር ስንደርስ እንቆምና ኢ እንላለን ማለት ነው። ያ ኢ። ይሄ ደግሞ አር አር ልክ ረቡታው ጋር ስንደርስ ሁለት ተነባቢዎች አይደሉ? እነዚህ ተነባቢዎች ሁለት ሲሆኑ ቆም ይላል ማለት ነው። እዚህ ጋር አር ባ አር ይላል። ከዛ ባ አር ባ እንላለን ማለት ነው። ይሄ ደግሞ 3 እንትን አለው። ለምሳሌ ሞ ቱም ማ ይላል። ሞ ለብቻ ሞ እንላለን እዚህ ጋር ማለት ነው። ቱም የሚለውም አለ ማ አንድ ላይ በአማርኛ ሲጻፍ ቱማ ነው የሚለው አንድ ላይ። ይሄ ቱማ ነው የሚለውና ቱም እንልና እዚች ጋር ይቋረጣል ትንፋሽ። ማ እንላለን ለብቻ የመጨረሻው አንድ ላይ ሞቱማ እንላለን ማለት ነው። ሞቱማ መንግስት ማለት ነው። ሞቱማ ማለት ሞቱማ ብለን እናነባዋለን ማለት ነው። የቁቤ ፊደላት ለምንና መቼ ይደጋገማሉ የሚለውን እናያለን። እዚህ ጋር ደግሞ የቁቤ ፊደላት ለምን እና መቼ ይደጋገማሉ? በቁቤ ሲጻፍ 2 አይነት የፊደል ድግግሞሽ አለ ይላል። 2 አይነት ማለት አንዱ አናባቢዎች የሚደጋገሙት ናቸው ማለት ነው። አናባቢዎች ይደጋገማሉ 2 3ም ሊሆኑ ይችላሉ አናባቢዎች። ሁለተኛው ደግሞ ተነባቢዎች ወይም ኮንሶናንትስ የሚባሉ እነሱ ይደጋገማሉ ማለት ነው። በኦሮምኛ ውስጥ አንዱ ምንድነው
አናባቢዎች ይደጋገማሉ። ሁለተኛ ደግሞ ተነባቢዎች ይደጋገማሉ ማለት ነው። እና እነሱ የትና እንዴትና መች ነው የሚደጋገሙት? ሲደጋገሙ ምንድነው የሚያመጡት ለውጥ የሚለውን እናያለን። እዚህ ጋር የምናየው የአናባቢዎች መደጋገም፣ አናባቢዎች ለምንና መቼ ይደጋገማሉ ነው። አናባቢዎች የሚደጋገሙት ሲደጋገሙና ሳይደጋገሙ የሚያመጡትንም ለውጥ እናያለን። የአናባቢዎች አጻጻፍ በሁለት ቦታ ይካፈላል ይላል። አናባቢዎች አጻጻፋቸው በሁለት ቦታ ይካፈላል። የመጀመሪያው አንድ አናባቢ ብቻ አስከትሎ የሚጻፍ ሲሆን ሁለተኛው ደግሞ ሁለት አናባቢዎችን አስከትሎ የሚጻፍ ነው ይላል። ወይ ሁለት ይሆናሉ ወይ አንድ ይሆናሉ ማለት ነው። አናባቢዎች በኦሮምኛ ሲጻፉ ወይ አንድ አናባቢ ብቻ አስከትሎ ይጻፋል ወይም ደግሞ ሁለት አናባቢዎች አንድ ላይ ሊጻፉ ይችላሉ በኦሮምኛ ማለት ነው። አንድ አናባቢን ብቻ አስከትሎ የሚጻፍ ቃላት አጭር ልል ይባላሉ፣ ላፋ ገባባ ይባላሉ ማለት ነው በኦሮምኛ። አንድ አናባቢ ብቻ አንድ ብቻ ከሆነ አጭር ነው ማለት ነው። እና ገባባ ላፋ ማለት ደግሞ ልል የሆነ በቃ ላላ ያለ ማለት ነው። ስስ በቃ ሶፍት፣ እነዚህ ምንም ትንፋሽ ላይም በቃ አጠር ያለ እንትን አለ ልክ እንደዛ ማለት ነው። ላፋ ገባባ ይባላሉ። እና እነሱን እስቲ ለምሳሌ ስናያቸው እነዚህ አጭር ልል የሚባሉትን አንድ አናባቢ ብቻ ይዞ የሚመጡት ላፋ ገባባ የሚባሉት እነዚህ ናቸው። በቃ አጠር ያሉ ማለት ነው፣ ሁለት ሳይደጋገሙ ማለት ነው። ለምሳሌ ማላ ይላል ማላ፣ ቡና ቡና አጭር ናቸው ማለት ነው። ቦና ቦና፣ ቦፋ ቦፋ፣ ካና ካና፣ ቶላ ቶላ፣ ዳባ ዳባ፣ ሶባ ሶባ እና አጭር ናቸው ማለት ነው። እነዚህ ስናነባቸው ራሱ ያስታውቃልና አጠር ያሉ ናቸው። ምንም መርዘም ምናምን ወይም ጠንከር ያለ ትንፋሽ ምናምን አያስፈልጋቸውም ማለት ነው። ሌላ ሁለተኛ አጻጻፍ ደግሞ ረዘም ያሉት ማለት ነው። ሁለት ያላቸው ሁለት አናባቢዎችን ያላቸው እንዴት ነው የምንጽፈው? እነሱ ደግሞ ምንድነው የሚባሉት የሚለው ነው። አሁን ለምሳሌ ላፋ ዴራ የሚባሉ አሉ። ላፋ ዴራ ማለት ዴራ ረጅም ነው። ረጅም ልል ያላቸው ሁለት አናባቢዎችን አስከትሎ የሚጻፍ ቃላት ደግሞ ረጅም ልል ወይም ላፋ ዴራ በመባል ይታወቃሉ ይላል። እነዚህ ቃላት ረጅም ልል የተባሉት ድምጾችን ድምጻቸው ስለሚረዝም ነው ይላል። ድምጻቸው የምናወጣው ድምጽ ረጅም ነው ማለት ነው። ሁለት አናባቢዎችን ያላቸው አሁን ለምሳሌ እዚህ ጋር አ ሁለት ናቸው። እነዚህ የኦሮምኛ አናባቢ የሚባሉት ለምሳሌ እዚህ ጋር ደግሞ ኤ ሁለት ያላቸው ሁለት ሲሆን ረጅም ነው ማለት ነው። ቀስ ብለን ረዘም አድርገን ነው የምናነበው። ለምሳሌ እዚህ ጋር መጀመሪያ ላይ አና ነው የሚለው አና ቀስ ብለን ረዘም እናደርጋለን ማለት ነው። ምንም የጠነከረም እንትን ያለም ትንፋሽም የለውም ማለት ነው። እዚህ ጋር አና ብለን እናነባለን። አማርኛው የአራተኛው እንትን ነው የሚሆነው እዚህ ጋር ረጅሞች ማለት ነው። እዚህ ጋር አዳ ይላል። አዳ ብለን ነው የምናነበው ማለት ነው። እዚህ ጋር ደግሞ ዳቤ ረዘም አድርገን ማለት ነው። ዳራ ብለን እናነባለን። ዳራ አሁን አንዳንድ ቢሆኑ ኖሮ ዳራ ነበር የሚሆነው፣ ዳራ አጠር ማለት ነው። ግን እዚህ ጋር ደግሞ ረጅም ሁለት ስለሆኑ ዳራ ብለን እናነባለን ማለት ነው። ጂዳ የሚላለ እዚህ ጋር ለምሳሌ ጂ እንላለን። ዳ ጂ ለመያዝ ሞክሯት እቺን ጂዳ እንላለን። ጂዳ ኩሩ ረዘም ይላል ማለት ነው። ኤሌ ዋዳ ረዘም ያሉ ማለት ነው። ማጋ
ማጋ ማጋ ብለን ነው የምናነበው። ይሄን ደግሞ ጉሪ 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 አንድ ላይ ጉሪ ጉሪ ትንፋሹን ሳናቋርጥ ማለት ነው። ጉሪ ጉሪ ብለን እናነባለን ማለት ነው። ሌላ ደግሞ ምንድነው የምናየው? የተነባቢዎችን ነው የምናየው። ተነባቢዎች ሲደጋገሙ መችና እንዴት ነው ለምንድን ነው የሚደጋገሙት የሚለው ማለት ኮንሶናንት የሚባሉት ሲደጋገሙ ደግሞ ምንድን ነው የሚፈጥሩት የሚለው እናያለን። ተነባቢዎች የሚደጋገሙት የቃሉ ድምፅ ሲጠብቅ ወይም ሲላላ ነው። የቃሉ ድምፅ ሲጠብቅ ወይም ሲላላ ተነባቢዎች ይደጋገማሉ ማለት ነው። ተነባቢዎች ራሳቸው ጥብቅ፣ አጭር፣ ጀባ፣ ገባባ፣ ጥብቅ፣ አጭር፣ ጠበቅ ሲል ጀባ ይባላል። ጥብቅ ማለት ጀባ፣ ገባባ፣ አጭር ሊሆን ይችላል ወይም ደግሞ ጥብቅ፣ ረጅም መሆን ይችላሉ ማለት ነው። ዴራ ማለት ነው። ጀባ፣ ዴራ መሆን ይችላሉ በመባል ሁለት ቦታ ይካፈላሉ። እነዚህ ደግሞ ጥብቅ፣ አጭር፣ ጥብቅ፣ ረጅም፣ ጠንከር ያሉ፣ ጠበቅ ያሉ ሊሆኑ ይችላሉ ማለት ነው። ተነባቢዎች ልክ እንደ አናባቢዎች ማለት ነው። እነሱ ዴራና ገባባ ነው የሚወስኑት። እዚህ ጋር ደግሞ ጠበቅና ላላ ያለን መወሰን ይችላሉ ማለት ነው። ተነባቢዎች ሁለት ሲሆኑ አንድ ቃል ጥብቅ ልል ወይም ጥብቅ ረጅም መሆን በምን ይታወቃል? መሆኑ እንዴት እናውቃለን? የሚለውን ጥያቄ ልናነሳ እንችላለን። ይህ የሚታወቀው በድምፅ ወይም በንግግር ወቅት ነው ይላል። በድምፅ ወይም በንግግር ወቅት ነው። በጽሁፍም ደብል ሲሆን ያስታውቃል። ግን ስናወራ ወይም በንግግር ወቅት ስናወራቸው ጠበቅ ያሉ ናቸው ማለት ነው። ገና ከትንፋሻችን ሲወጡ ጠበቅ ይላሉ። ድርብ ስለሆኑ ያስ ያደርገናል ማለት ነው። ለምሳሌ እነዚህም በምሳሌዎች እናያለን። በምሳሌዎች ስናያቸው ለምሳሌ ይሄን ምን ብለን የምናነበው አዳ ነው የምንለው። አድ እንልና የመጀመሪያው እቺ አሁን ዳ ደብል ነው። እዚህ ጋር ዳ ነው የተደጋገመውና አድ እንልና ዳ አዳ። አሁን ይሄ ጥብቅ እንትን ነው፣ አጭር ነው ግን ደግሞ ጥብቅ ነው። በቃ ጠበቅ ያለ ነው። እዚህ ጋር ለምሳሌ አካ ብለን እናነባለን ማለት ነው። አካ። እዚህ ጋር ወራ ሁለት ድምፁ ስለሚካፈል ወራ ብለን እናነባለን ማለት ነው። እዚህ ጋር ደግሞ ቢያ ልክ የመጀመሪያው ተነባቢ ጋር ትንፋሽ እንደመቋረጥ ይሆንና ከዛ በኋላ ይቀጥላል ማለት ነው። ሁለት ስለሆኑ ጠንከር እናደርጋቸዋለን ማለት ነው። ቢያ ብለን እናነባለን ማለት ነው። ልክ አሁን እዚህ ጋር ደግሞ ተባ ብለን እናነባዋለን። ተባ ባጋ ልክ ትንፋሽ ይቋረጥና ከዛ በኋላ እንቀጥላለን። ተባ ሁለት ስለሆኑ ማለት ነው። አጭር ናቸው ደግሞ። ይሄ አሁን ምንድን ነው የሚለው መድ አለ ለብቻ ልክ እስከዚህ። ከዛ በኋላ ስንቀጥል መዳ ይሆናል ማለት ነው። አንድ ላይ መዳ። እዚህ ጋር ለምሳሌ ፈራ ቶኮ ጠንከር ይላል ማለት ነው። ድምፁ ራሱ ሲወጣ ከውስጣችን ያስታውቃል። እንትን ለማንበብ ሞክሩ እናንተ ቆም እያደረጋችሁ ሁሉንም እዚህ ጋር ያሉትን አንድ ባንድ ማንበብ ትችላላችሁ። ድምጻችሁን ከፍ አድርጋችሁ ለራሳችሁ አዳ፣ አካ፣ ወራ፣ ብያ፣ ተባ፣ መዳ፣ ፈራ፣ ቶኮ፣ ደማ። አሁን ይሄ ደማ ነው የሚለው ደማ ሁለት ነች። ደማ ብለን እናነባለን ማለት ነው። ሁሉንም አንድ ባንድ። ሌላ ደግሞ ረዘም ሲልና ዴራ የሚባሉት ረጅም ጥብቅ የሚባሉት የአሁኖቹ አጭር ነው ያየነው። እነዚህዎች አጭር ናቸው። አጭር የተባለበት ምክንያት ምንድን ነው? አጭር የተባለበት ምክንያት በአናባቢዎቹ ነው። እዚህ ጋር አሁን ተነባቢዎች ሁለት ናቸው። እሺ ጠበቅ አለ። አጭር የሆነው ደግሞ በአናባቢዎች። አናባቢ ማለት እነዚህ አ፣ ኤ፣ ኢ፣ ኦ፣ ኡ የሚባሉት። አሁን እዚህ ጋር ሁለት አናባቢ ደብል ያለበት ቦታ የለም። ለዛ ነው አጠር ያሉት አጭር የሆኑት ማለት ነው። እዚህ ጋር ደግሞ ሁለት እንጠቀማለን ማለት ነው ረዘም ለማድረግ። ስለዚህ ረጅም ጥብቅ የሚባሉትን ወይም ጀባ ዴራ
የሚባሉት ቃላት ድምጻቸው ረዘም ብሎ ጠበቅ የሚል ቃላቶች ናቸው ይላል። ድምጻቸው ረዘም ብሎ ጠበቅ ያለ ቃላቶች ጀባ ዴራ ይባላሉ ማለት ነው። ጠበቅ የሚሉ መሆናቸው ተመሳሳይ አናባቢዎችን ሁለት ጊዜ በመጻፍ ይገለጻል። አናባቢዎቹ ሁለቴ ተመሳሳይ ሁለቴ አንድ ላይ ሲጻፉ ምንድነው የሚገልጹት ነው ያልነው። አናባቢዎች ጠበቅ የሚሉ መሆናቸውን ተመሳሳይ አናባቢዎች ሁለት ጊዜ በመጻፍ ይገለጻሉ። ከሁለት አናባቢዎች ተከትሎ ሁለት አናባቢዎች ተጻፈ ማለት ድምፁ ረጅም ነው ማለት ነው። ሁለት አናባቢዎች ሲሆኑ ድምፁ ምን ያደርገዋል? ረጅም ያደርገዋል ማለት ነው። ሁለት አናባቢዎችን ስንጽፍ ማለት ነው። እና እነሱን እስቲ በምሳሌ ስናያቸው ደግሞ አሁን ለምሳሌ እዚህ ጋር ራ ሁለት አለ፣ ሁለት አር አለ። ይሄ የሚገልጸው እንትኑ የጠበቅ ማለት ነው የሚያሳየው። ግን ደግሞ እዚህ ጋር ደግሞ ሁለት ኤ አለ፣ አ ማለት ነው። ሁለት አ፣ ይሄ ደግሞ ረጅም መሆኑን ያሳያል ማለት ነው። ሁለት አናባቢዎች ሲሆኑ ረዘም ይላል ማለት ነው። ሁለት ተነባቢዎች ሲሆኑ ደግሞ ተመሳሳይ ጠበቅ ይላል ማለት ነው። ይሄን መያዝ አለባችሁ። እና እስቲ የመጀመሪያውን ስናነብ አሁን ለምሳሌ አማርኛውን አንብቡ ብላችሁ እዚህ ጋር ብራ ልትሉ ትችላላችሁ። ራ ረጅም ነች። ግን ወደ ኦሮምኛው ስንመጣ ብራ ነው የሚለው። ራ አትታይም አማርኛው ውስጥ። አሁን እዚህ ጋር ሌላ ብራ የሚል ራ አለ። ሁለት ራ ነው ያለው ኦሮምኛ ላይ። በአማርኛ ሁለቱንም ራ መጻፍ ስለማንችል ነውና ብራ ብራ። አሁን አጭር ቢሆን ኖሮ ብራ ብለን አጠር እናደርግ ነበር። ግን ሁለት አ ስላለ ረዘም እናደርጋለን ማለት ነው። ብራ። እዚህ ጋር ደግሞ ናኖ ናኖ ነው የምንለው። ናኖ። ልክ ሁለተኞቹ ሲመጡ ጠበቅ እናደርጋለን። ሁለት አናባቢዎች ሲመጡ ደግሞ ረዘም እናደርጋቸዋለን ማለት ነው። አሁን ይሄ መለቶ ይላል። መለቶ ሶስቴ ነው የምናነበው። መል አለ እስከዚህ አንድ፣ ለት አለ እስከዚህ ሁለት፣ ቶ አለ ሶስት። አንድ ላይ ስናነበው መለቶ ብለን እናነባለን። መለቶ። ጠበቅ የሚለው ጋር ጠበቅ፣ ረዘም የሚለው ጋር ረዘም ማድረግ ነው ከእናንተ የሚጠበቀው ስታነቡ። ይሄ ጊዱ ጊዱ ጊዱ። ብዮ ብዮ። ኪዮ። ይሄ ደግሞ ኪዮ ኪዮ። ይሄ ዌዱ ዌዱ። ረዘም እናደርግና ጠበቅ እናደርጋለን። ሁለት ተነባቢዎች ደግሞ ሲመጡ ዌዱ። እዚህ ጋር ሞቱማ ሞቱማ። ረዘም እናደርጋለን ማለት ነው። ሞቱማ። ይሄ ደግሞ ብሪ ብሪ። ብር ይልና ሪ አለ አንድ ላይ ብሪ ብሪ ብለን እናነባቸዋለን ማለት ነው። ሌላ ደግሞ የምናየው እረቦታ የሚባል ዝም ነው። ጠቅላላ አድርጌ የነገርኳችሁ ነው። በዚህኛው ቪዲዮ ፓርት ዋንን ያላያችሁ ፓርት ዋንን ገብታችሁ እዚች ጋር ማየት ትችላላችሁ። ቪዲዮ ውስጥ አለ። እሱን ታዩና ወደዚህኛው ትመጣለ። ይሄኛውን ጠቅላላ አድርጌ የነገርኳችሁ ስላለ ማለት ነው። እዛ ጋር ያሳየዋችሁን ጠቅላላ በአንድ ላይ ያሳየዋችሁ ስለሆነ አሁን እረቦታ የሚለውን ስናይ አሁን እረቦታ ምንድን ነው አይታችኋል። ለምሳሌ የመጀመሪያው ቪዲዮ ላይ ግን ላስታውሳችሁና እረቦታ ማለት ሁለት ተነባቢዎች የተለያዩ ተነባቢዎች መሃል ላይ አንድ ላይ ሲመጡ እረቦታ ወይም ድፍጥ የሚባለውን እንትን ይፈጥሩልናል ማለት ነው። በቁቤ አጻጻፍ ውስጥ ድፍጥ ወይም እረቦታ በመባል የሚታወቅ ነገርም አለ ይላል። ድፍጥ ወይም እረቦታ በመባል የሚጠሩት ቃላት ጫን ሳይደረጉ የሚነበቡ ቃላት ናቸው ይላል። ጫን ሳይደረጉ የሚነበቡ ቃላት እረቦታ የሚባለው ጀስት ረገጥ አድርገን የምናልፈው ማለት ነው። እረቦታ ማለት በኦሮምኛ እረቡቱ ይችላል። እረውታል እንደ መዝለል እንደ ማለት ነው። በቃ ጫን ሳይደረጉ ማለት ነውና እነዚህ ድምጾች አጭርና ልል ናቸው ይላል። ረጅምም አለ በእርግጥ አጭርም አለ። ግን ለምሳሌ ሁለት እረቦታ የሚፈጠረው ሁለት ተነባቢዎች አንድ ላይ ሲመጡ የተለያዩ ልክ እረቦታ ይፈጥሩልናል ማለት ነው።
አንድ ተመሳሳይ ቢሆኑ ኖሮ ቅድም እንዳየነው ጀባ ወይም ጠንከር ያለ ጠጠር ያለ እንትን ይፈጥርልናል። ግን እነዚህ ደግሞ የተለያዩ ስለሆኑ ደግሞ እረቡታ ፈጠሩልን ማለት ነው። እና እረቡታን እንዴት ነው የምናነበው ካል ለምሳሌ እዚች ጋር ሁለት ቦታ እናካፍላለን። አር አለ ለብቻ፣ ባ አለ ለብቻ። ልክ ትንፋሻችን የሚቋረጥበት ማለት ነው። አርባ 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 በቃ እዛ ጋር ልክ ይቋረጣል። ከዛ መቀጠል አርባ አርባ። እዚህ ጋር ደግሞ ሀር አለ፣ ማ አለ። ብቻ ለብቻ ማንበብ ነው። ሀር ማ ሀር ማ ሀር ማ ሀር ማ እስከ መጀመሪያው አናባቢ ተነባቢ እናነባለን። ከዛ በኋላ ቀጣዩንም እንቀጥልበታለን ማለት ነው። እዚህ ጋር አሁን መርጋ 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 መርጋ። ይሄ ደግሞ በንቲ 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 በንቲ። ኢልማ ኢልማ ኢልማ። ልክ የመጀመሪያው ጋር በቃ ኢል ስንል ከዛ ድጋሚ ደግሞ ማ ኢልማ። ልክ ሁለት የተለያዩ ተነባቢዎች ስለሆኑ ልክ የመጀመሪያው እናካፍለውና እስከዛ ሀር ለምሳሌ ሀር አልና ከዛ ካ እንላለን ማለት ነው። አንድ ላይ ሀርካ ሀርካ እንላለን ማለት ነው። ጠበቅ በቃ ጠበቅ አናደርገውም። ጀስት ቀለል አድርገን ልል ስለሆነ ሀርካ ሀርካ እንላለን ማለት ነው። ይሄ ገልማ 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 እንላለን። ይሄ ጎርሳ ጎርሳ። ይሄ ማጠር ያለ ነው። ጎርሳ በቃ ጎርሳ ጎርሳ። ገርቡ። ይሄ ደግሞ ለምሳሌ ረጅም ነው። ሁለት አናባቢዎች ስለመጡ ረዘም እናደርጋለን ማለት ነው። ገርቡ ገርቡ ብለን እናነባቸዋለን ማለት ነው። እነዚህ አሁን እረቦታዊም ድፍጥ የሚባሉትንም በዚህ መንገድ ታያላችሁ ማለት ነው። ሌላ ደግሞ አራተኛ ምንድነው የምነግራችሁ? ሁዳ የሚለው ማለት ነው። ሁዳም አይተናል። ሁዳ ማለት ልክ ትንፋሻችንን በቃ የሚቆርጥ ማለት ነው። ልክ እንትን ቢመጣው ድምጻችን በሚቋረጥበት ቦታ ላይ ይህን ቅንፍ ውስጥ ያለውን ምልክት እናስገባለን ይላል። እችኛዋን ምልክት ልክ ድምጻችን የሚቋረጥበት ቦታ ጋር እናስገባለን። ምልክቱ ማነቆ ወይም ሁዳ ይባላል። ሁዳ ማለት ማነቆ ነው፣ የሚያንቅ ማለት ነው በኦሮምኛ። ሁዳ እንደ እንትኑ ራሱ ትርጉሙ ቀጥታ ሲፈታ ሁዳ የሚያንቅ ማለት ነው፣ ማነቆ ማለት ነው። ሁዳ የሚለው ቃል የጉሮሮ ድምፅን የሚመለከት ነው። የጉሮሮ ከጉሮሮ የሚወጣውን ድምፅ የሚመለከት ነው ሁዳና ያንን ነው ድምፁን የሚያንቀው ሁዳን ስንጠቀም ማለት ነው። በቁቤ አጻጻፍ ውስጥ ሁለት የተለያዩ አናባቢዎች ጎን ለጎን ካሉ የሚለያዩት ሁዳ እየተባለ በሚጠራው በዚህ ምልክት ነው ይላል። ምኖች በቁቤ አጻጻፍ ውስጥ ሁለት የተለያዩ አናባቢዎች የተለያዩ አናባቢ አንድ አይነት ከሆኑ ያው ረጅም ስለሚፈጥርልን ቢያንስ ዝም ብለን እንጽፋለን። ግን የተለያዩ አናባቢ ኦሮምኛ ውስጥ ቁቤ ውስጥ ተከታትሎ ከመጡ ሁለቱን ለመለያየት ግዴታ ሁዳ የሚለውን ይሄ ምልክት እንጠቀማለን ግዴታ ማለት ነው። ሌላ ደግሞ በቁቤ የተጻፈ ጽሑፍን ለማንበብ ሆነ በቁቤ ለመጻፍ የሁዳን ጠቀሜታና ምንነት መረዳት እጅግ አስፈላጊ ነው ይላል። ለመጻፍም ለማንበብ በጣም ሁዳ አስፈላጊ ነች ኦሮምኛ ውስጥ እና ሁዳን ደግሞ መች ነው የምንጠቀመው የሚለውን እናያለን። የመጀመሪያው ቪዲዮ ላይ እንዳየነው ሁዳ በሶስት መንገድ አይተን ነበር። የመጀመሪያው ሁለት አናባቢዎች የተለያዩ አናባቢዎች አንድ ላይ ከመጡ ሁዳን እንጠቀማለን። ሁለተኛ ላይ ደግሞ ሶስት ተመሳሳይ ከሁለት በላይ ከሆኑ ሶስተኛ ከተደገመ ሁለቱም ቢያንስ አንድ ላይ እናደርግና አንዱን በሁዳ እንቆርጣለን ማለት ነው። ሌላ ደግሞ ልክ ከእንትናችን የሚወጣው ትንፋሽ ልክ የሚቋረጥበት አናባቢ የሚሆን ተነባቢ ልክ እዛ ጋር እናስገባለን ማለት ነው። ለማለያየት ልክ ትንፋሹ ሲቋረጥ ማለት ነው። እና እነሱን አሁን ለምሳሌ በምሳሌ እናያለን። ለምሳሌ ጋ ኡ አለ። ይሄ የተለያዩ አናባቢዎች አንድ ላይ ስለመጡ ግዴታ ሁዳ መጠቀም አለብን ማለት ነው። እዚህ ጋር እና ስናነበው ምንድነው የምንለው? ጋኡ 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 ጋኡ። ልክ በቃ ትንፋሻችን ቁርጥ ነው የሚለው ያንቀናል ማለት ነው። ጋኡ ጋኡ ብለን እናነባለን። ይሄ ደግሞ በአ። አሁን ለምሳሌ ሶስቱም ተመሳሳይ ናቸው። ስለዚህ ተመሳሳይ ሶስት እንትኖች አናባቢዎች ከመጡ ግዴታ እንጠቀማለን ብለናል ለማከፋፈልና ይሄን ስናነብ ምንድነው የምንለው? በአ በአ። አማርኛውም ሲጻፍ ያው በአ ብለን እናነባለን። እዚህ ጋር ደግሞ
አ ቡ አ ፌ ኡ ፌ ኡ ያንቀናል። እሱ ራሱ ስናነበው ፌ ኡ ፌ ኡ ብለን ነው የምናነበው። ልክ ስናነበው ራሱ ያስታውቃል፣ ያዝ ያደርገናል ማለት ነው። እና ይሄ አሁን ምንድነው ጂ አ ጂ አ ጂ አ ጂ አ እንቅ ነው የሚያደርገን ማለት ነው። ሁዱ ጀናማ ሁዳማ ዱአ ዱአ ረዘም ስለሚል ደግሞ ዱአ እናደርጋለን ማለት ነው። ዱአ ዱአ ያ ኢ ያ ኢ ይሄ ረጅም ቃል ነው ሲጀመር ረጅም ስለሆነ እንደ ረጅም ነው የምናነበው። ስናነበው ምንድነው የምንለው ያ ኢ ያ ኢ እንቅ ነው የሚያደርገን። ኦ አ ኦ አ ለምሳሌ እዚህ ጋር ምንም ተነባቢ የለም። ሁለቱ ብቻ ሁለት ተነባቢዎች አንድ ላይ መጡ አካፈልናቸው በሁዳ እዛ ስናነበው ኦ አ ብለን እናነባለን ማለት ነው። ኦ አ ኦ አ ይሄ ደግሞ ዳ ኦ ዳ ኦ ዳ ኦ ብለን አነበብነው ማለት ነው። ና ሁዳ የተለያዩ አናባቢዎችን ለመለየት መሃል ላይ የሚገባ ከመሆኑም በላይ ሌላ ጥቅሞችን እናያለን። እዚህ ጋር ደግሞ ከአንዳንድ አናባቢዎች ቀጥሎ ሊገባ ይችላል የሚለው ልክ የሚያንቀን ቦታ ላይ ከአንዳንድ አናባቢዎች አሁን ይሄ ምንድን ነው የሚለው በል አ ይላል። ይሄ ሁዳ ባይኖር ኖሮ ለምሳሌ ይሄ ወርድ በላ ብለን ነው የምናነበው። በላ ምንም ያንቀን ነገር የለም። በል አ ስንል ደግሞ ትርጉሙም ይቀየራል። በላ ካልን አደጋ ነው፣ ሁዳ ካል የለም። በል አ ካልን ደግሞ ሰፊ ማለት ነው። አያችኋል ልዩነቱ? በል አ ካልን ሁዳ ከተጠቀምን አደጋ እንትን ሰፊ ማለት ነው ትርጉሙ በአማርኛ። ሁዳን ካልተጠቀምን ልክ እንደዚሁ በላ ስለሚሆን አደጋ ማለት ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ ሁዳ ላይ። ይሄ ደግሞ ምንድነው የሚለው ኦል አና ይላል። ኦል በቃ ልክ የሚያንቀን ቦታ ላይ ያዝ ያደርገናል። ኦል አና ኦል አና ባይ ኤ ባይ ኤ ልክ ያዝ ያደርገናል ማለት ነው። ሌላ ደግሞ በተመሳሳይ አናባቢዎች መሃል ሊገባ ይችላል ይላል። አናባቢዎች ተመሳሳይ ሲሆኑ ቅድም እንዳየነው ለምሳሌ ይሄ ቡኡ በአ ገአ ቄኤ 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 ብለን እናነባለን። ተመሳሳይ አናባቢ ሲመጣ ሶስት ከመጡ ግዴታ ሁዳ መሃላቸው ይገባና ድምፁን ያዝ ያደርገዋል ማለት ነው። እና ጀነራል ሩል በአጠቃላይ ስናያቸው አሁን የቁቤ አጻጻፎችን ማወቅ ያለባችሁ ነገሮች ምንድነው? ስለ ቁቤ አጻጻፍ ሊያውቋቸው የሚገባውት ምስጢር አለ እና ምንድነው እነሱ? ለምሳሌ ጥምር ፊደላት ካልሆኑ በስተቀር በቃል መጀመሪያ ላይ ፈጽሞ ሁለት ተነባቢዎች ወይም ኮንሶናንት ተከታትሎ አይጻፉ። በኦሮምኛ ሕግ ሁለት ተመሳሳይ ተነባቢዎች የመጀመሪያ ቃል ስንጽፍ መጀመሪያ ላይ መጻፍ አይቻልም። በኦሮምኛ ግን ጥምር ፊደላት የሚባሉ ቁቤ ደቻ የሚባሉ አሉ። እነሱን አሳይቻችኋለሁ የመጀመሪያው ቪዲዮ ላይ፣ እዛ ጋር ሄዳችሁ ማየት ትችላላችሁ። እነማን እንደሆኑ ቻ፣ ዳ፣ ፓ ምናምን የሚባሉት እነዚህ መጻፍ ይችላሉ እነሱ። ከነሱ ውጪ ግን ሌሎቹ መጀመሪያ ላይ አይጻፉም ማለት ነው በኦሮምኛ ሕግ። ሁለተኛ ላይ ድምጽ በቃል መጨረሻ ላይም በሁለት ተነባቢዎች አይጠናቀቅም። መጨረሻም ስንጽፍ መጀመሪያም ብለናል፣ መጨረሻ ላይም በሁለት ተነባቢ አይጻፍም። መጨረሻ ላይ አንድ ተነባቢ ነው መሆን የሚችለው ማለት ነው። ልክ ጽፈን ስንጨርስ መጨረሻ ላይ መሆን የሚችለው ሁለት ተነባቢ ነው። ግን ሁለት ተናባቢ መሆን ይችላል መጀመሪያም መጨረሻ ላይ። ግን ተነባቢ መሃል ላይ ነው ሁለት ሊሆን የሚችለው እንጂ መጀመሪያም መጨረሻ ላይ መሆን አይችልም ማለት ነው። ከፊትና ከኋላ አናባቢ ሊኖር ይገባል ግዴታ ማለት ነው። ሶስተኛ ሶስት አናባቢ በሌላ በኩልም ሶስት ተነባቢዎች በምንም አይነት ተከታትለው አይጻፉም። ሶስት አናባቢ በሌላ በኩልም ሶስት ተነባቢዎች በምንም አይነት ተከታትለው አይጻፉም። ሁዳ የምንጠቀመው አናባቢዎቹ ሶስት ከሆኑ በሁዳ ግዴታ ማካፈል አለብን ማለት ነው። መሃላቸው ላይ አናባቢዎችን ይህ ሕግ አይመለከትም ይላል። ሁዳ መሃላቸው ያለ አናባቢዎችን ይህ ሕግ አይመለከትም። ግዴታ ሁዳን ወይ መጠቀም አለብን ማለት ነው። አለበለዚያ ግን ሶስት አናባቢ
ሁዳን ሳትጠቀሙ በኦሮምኛ መጻፍ አትችሉም። እንደዛውም ደግሞ 3 ተነባቢዎች አከታትለን መጻፍ አንችልም ማለት ነው። እና በአጠቃላይ አሁን ስነግራችሁ በኦሮምኛ ህግ አንደኛ አናባቢዎቹ 2 ከሆኑ ዴራ ይባላል። 1 ከሆነ ደግሞ ገባባ ይባላል። አጠር ተደርጎ የሚነበቡ እነሱ ደግሞ 3 አናባቢ ምንጽፍ ከሆነ ሁዳ ግዴታ ያስፈልገናል። አለበለዚያ 3 አናባቢ መጻፍ አንችልም በኦሮምኛ ህግ። እና ሌላ ደግሞ አናባቢዎችን መጀመሪያና መጨረሻ ላይ 2 አድርገን መጠቀም እንችላለን። ተነባቢዎች ደግሞ መጀመሪያና መጨረሻ ላይ 2 ሆኖ አይጻፉም። ሁለተኛ ላይ መሃል ላይ 2 ተነባቢ ተመሳሳይ የሚመጡ ከሆነ ጀባ ይባላል። ወይም ጥብቅ ማለት ነው። ጠበቅ የሚል ጀባ ይባላል። 2 ተነባቢዎች ተመሳሳይ ከሆኑ ልክ አሁን ፈር ይሄ እንደ ለምሳሌ ሶዳ ድድ 2 ድ ሲሆን ማለት ነው። ሌላ ደግሞ ወይ ደግሞ ሊሆን የሚችሉት የተለያዩ ሊመጡ ይችላሉ። መሃል ላይ የተለያዩ ተነባቢዎች ልክ ሲመጡ እረቡታ ነው የሚፈጥሩልን ድፍት የሚባሉ ማለት ነው። እረቡታ ሲፈጥሩልን ልክ ፈር ዳ እንደሚባለው ፈር እንልና ዳ እናለያያቸዋለን ማለት ነው። ከዚህ ውጪ ተነባቢዎችም 3 መሆን አይችሉም ማለት ነው። በኦሮምኛ ህግ 3 ተነባቢ አንድ ላይ ከተጻፈ ስህተት ነው ማለት ነው። እና ዛሬ የሆነ ያህል የመልመጃ ጥያቄዎችን ይዤላችሁ መጥቻለሁ። ምንድነው የምታደርጉት? ጥያቄዎቹን ሻካላ ጋፊሌ ይላል። ጋፊሌ ሻከልተኒ ጥያቄውን ትለማመዱታላችሁ። ከፈለጋችሁ ኮመንት ላይ ምናምን መልሱን አስቀምጡልኝ። እኔ ግን መልሱን በቀጣይ ቪዲዮ ላይ ነው ምጽፍላችሁ። ቀጣይ ቪዲዮ ላይ መልሱን አስቀምጥላችሁ። እስከዛ ግን እናንተ ኮመንት ላይ ይሁን በራሳችሁ መልሱን ማስቀመጥ አለባችሁ። እነዚህ አሁን ምንድነው ከዚህ በታች ያሉትን አረፍተ ነገሮች በአፋን ኦሮሞ ቁቤ መጻፍ እኔ በአማርኛ ጽፌላችኋለሁ። ጀስት አሁን አማርኛውን የጻፍኩላችሁ በቃ እንደነገራችሁ ቁጠሩ። አሁን እኔ ለምሳሌ አካም ጅርቱ አልኳችሁ። እዚህ ጋር ለምሳሌ አንደኛው ምሳሌ ላይ አካም ቡልቴ አልኩ። አካም ቡልቴ እና አካም ቡልቴ ብዬ በአማርኛ ጽፌላችኋለሁ። እናንተ ግን በቁቤ አፋን ኦሮሞ አካም ቡልቴ ብላችሁ እንደዚህ ትጽፉልኛላችሁ ማለት ነው። አካም ቡልቴ ይሄንን ከአማርኛው ነው የምትወስዱት ቃል እንደነገርኳችሁ። አሁን ለምሳሌ እቺ አነች እቺኛዋ አነች ማለት ነው። ካ አለ አካም ካ 2 ካ ሆነ ማለት ጠበቅ ስላለ ካ አካም አይደለም ይሄ የሚለው አካም ነው የሚለው። አካም ቡልቴ ስለሚል ካን 2 አድርገናል ማለት ነው። አ ውስጥ ስላለ ኤም ስላለ አንድ ላይ እንደዚህ አካም ብሎ አካም ብለን እዚህ ጋር ሰየናል። ቡልቴ ለሚለው ደግሞ ቡል እስከዚህ ቡል ነው የሚለው ቴ እቺ ነች አንድ ላይ አካም ቡልቴ ብዬ ጽፌላችኋለሁ ማለት ነው። እናንተ ደግሞ ከዚህ በታች ያሉትን አንድ በአንድ ትጽፉልኛላችሁ ማለት ነው። ኮመንት ላይ ወደ አፋን ኦሮሞ ቀይራችሁና አሁን እኔ ላንብብላችሁ ወርዶቹ ማለት ነው። ይሄ የመጀመሪያው አካም ጅርቱ ነው የሚለው አካም ጅርቱ። ሁለተኛ ላይ ያለው ናን ገዳ። ሶስተኛ ላይ ያለው ማሎ ቴሶኬ ናፍ ኬኒ ነው የሚለው ማሎ ቴሶ ኬ ናፍ ኬኒ ነው የሚለው ሶስተኛ ላይ ያለው። አራተኛ ላይ ያለው ደግሞ ቦር ዋል አገራ ይላል። አራተኛ ላይ ያለው ምንድነው? ቦር ዋል አገራ። አምስተኛ ላይ ያለው የሮን ዴቢኡ ሲን ዱቢሳ ይላል። ስድስተኛ ላይ ያለው ቶሌ አጭር ነው። አሁን ለምሳሌ ይሄን ያው በስርዓት እንደምጽፉልኝ ተስፋ አደርጋለሁ ከተማራችሁት አንፃር። ሰባተኛ ላይ ኡልፋዱ ነው እዚህ ጋር አማርኛው ግን ኡልፋዱ ነው የምትሉት እናንተ። አሁን ስታነቡት ኡልፋዱ ብላችሁ ማንበብ አለባችሁ። ዱ ሳይሆን ዱ። የኦሮምኛውንም ደግሞ ዳን ሳይሆን የምጽፉልኝ ዱ ነው የምጽፉልኝ ማለት ዲኤች ኤ የሚለው ማለት ዳ የሚባለው ኡልፋዱ ባኤ ነት ቶሌ ኡልፋዱ ነው የሚለው ይሄ። ስምንተኛው ረኪና ሂንቀቡ ይላል የስምንተኛው ማለት ነው። እና በስርዓት እንደምጽፉልኝ ተስፋ አደርጋለሁ። ኮመንት ላይም አስቀምጡልኝ። እኔ ትክክለኛው መልስ በቀጣይ ቪዲዮ ነው ማመጣላችሁ። ያኔም ቼክ አድርጋችሁ ምን ያህል እንደተረዳችሁ ራሳችሁን መገምገም ትችላላችሁ። እዚህ ጋር ደግሞ ያመጣውላችሁ የኦሮምኛውን ወደ አማርኛ ቀይራችሁ ማንበብ ነው። ይሄንን ያው አላነብላችሁም ማለት ነው። ፈኬኛ
እንዴት ነው? ማል ሲገርጋሩ ይላል። አሁን ማል ሲገርጋሩ ይላል። በአማርኛ ስንጽፈው እንግዲህ እናንተ ልክ ስታነቡት ማል ሲገርጋሩ ብላችሁ አነበባችሁ። ስለዚህ በአማርኛ መጻፍ አይከብዳችሁ፣ ማል ሲገርጋሩ ብላችሁ ጻፋችሁ ማለት ነው። ልክ እንደዚሁ ይሄንን አንብባችሁታል ወይስ አላነበባችሁትም የሚለውን ቼክ ለማድረግ እናንተ ልክ አሁን እኔ አላነብላችሁ፣ ካነበብኩላችሁ ያው አማርኛውን መጻፍ አይከብዳችሁ፣ ግን ማንበብና ለማንበባችሁ ቼክ ለማድረግ እኔ ልክ እነዚህ 8ቶቹን ጽፌላችኋለሁ። እነዚህን ኦሮምኛ ወደ አማርኛ ልክ እንዳነበበ ሰው አድርጋችሁ ካነበባችሁት መጻፍ ስለማይከብዳችሁ አንብቡትና 8ቱን መልሱን ትጽፉልኛላችሁ ማለት ነው ኮሜንት ላይ። እኔ የእነዚህን መልስ ይዤላችሁ እመጣለሁ፣ ግን 8ቱንም ታነቡትና በአማርኛ ትጽፉልኛላችሁ። ስለዚህ እነዚህ 8ቱን አነበባችሁት ማለት በቃ ኦሮምኛ ማንበብ ችላችኋል ማለት ነው። ያነበባችሁትን ያው እኔ ከእናንተ በሳውንድ ስላልሆነ መልሱን የምሰማው ልክ ጻፉልኝ፣ በአማርኛ ፊደል አድርጋችሁ ጻፉልኝ። ጽፋችኋል ማለት አንብባችኋል ችላችኋል ማለት ነው። ስለዚህ በቀጣይ ቪዲዮ እኔ መልሱን አመጣላችኋለሁ። እንደምትሰሩት ተስፋ አደርጋለሁ። ጥያቄም ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቴንኪው